እስከ መጨረሻ አይጨክንም የሚል ቃል አለኩ። ውድቅ ስትል የወደቀውን ድንኳን አነሳዋለሁ ይላል። ይመጣና ደግሞ ተስፋ ለምንድነው ዝገትን የሚያስወግደው? በሱ ፊት ንጹህ እንድትሆንለት እንድትኖርለት እኮ ነው። ከነዝገት ቢተ አትጠጋው። ዝገትን ሲያስወግድ የሱ ትሆናለህ። ምንም ቢያረግ እግዚአብሔር ለኔ ነው። በሚታየው ነገር በጣም በልጽጋችኋል። ህይወት ከኔ ጋር ያለ ግንኙነታችሁ ወድቋል። ከኔ ጋር ያለ ግንኙነታችሁ ከወደቀ የሚታየውም ነገር አይቆይም ማለት እግዚአብሔር። የሚመለስ ካለ እግዚአብሔር መላሽ ነው። የሚንበረከክ የሚወድቅ ካለ እግዚአብሔር ያነሳል። ስንመለስ ወድቋል ከዚህ በኋላ በቃ አይቻልም ሊመለስ የምትሉት ነገር ይስተካከላል። በልጅነትሽ ነው ያገኘውሽ። የት በደም ተለውሰሽ መንገድ ላይ ጥለውሽ ልትሞቺ ስትይ በደም ተለውሰሽ ሳለሽ አየውሽና በህይወት ኑሪ ያልኩሽ። አሁን አድገሽ ስትበሲ ትልቅ ስትሆኚ መልክሽ ሲያምር ሌሎች አማሩሽ አላት። እኔ ግን በደም ተለውሰሽ ነው ያገኘሁሽ፣ በሕፃንነትሽ ነው ያገኘሁሽ። በህይወት አኑሬ አሳድጌ ተንከባክቤ እንደዚህ መልክ ሲመጣ ቆንጆ ስትሆኚ አማርሻቸው። አንቺም እኔን ትተሽሄድሽ። ሊሰበሩ ሲሉ ኑ እኔ ጋ፣ እኔ ላሳርፋችሁ። እውነተኛ ረፍት እኔ ጋ ነው ያለው። ሰላም እኔ ጋ። ገንዘብ ውስጥ የለም ሰላም፣ ሀብት ውስጥ የለም ሰላም፣ ስልጣን ላይ ሰላም የለም። እምታየው ማቴሪያል የሆነው ሪልም ላይ ሁካታ ነው ያለው። እንደውም በጣም ይበትንሃል። መጥፊያ ነው። እረፍት ያለው ጌታ ኢየሱስ ክርስቶስ ጋር ብቻ ነው። በጣም እስራኤል የምትመካባቸው ቤቴል